ፒሲኦኤስ ያላቸው ሴቶች ከወር አበባ መዛባትና ከእርግዝና መዘግየት በተጨማሪ የሚያስጨንቃቸው ነገር ለማህፀን ግድግዳ ካንሰር ተጋላጭነት ነው። ይሄ ምን ያህል እውነት ነው? እንዴትስ መከላከል ይቻላል? እኔ ዶክተር ምንተስኖት ማህተመ ስላሴ ነኝ። የመካንነት ሕክምና ሰብ ስፔሻሊስት ነኝ። እንዲሁም የማህፀንና ጽንስ ስፔሻሊስት ኢንዶስኮፒክ ሰርጅን ነኝ። እንደሚታወቀው ብዙ ፒሲኦኤስ ያላቸው ሴቶች ከጤና ባለሙያዎችም ሊሆን ይችላል፣ የጤና ባለሙያ ካልሆኑ ሰዎች የተለያዩ አስጨናቂ መረጃዎችን ይሰማሉ። የተለያዩ በሽታዎች ተጋላጭ እንደሆኑ ይነገራቸዋል። ለምሳሌ ከሚጠቀስላቸው ለስኳር በሽታ፣ ለመካንነት፣ ለክብደት መጨመር፣ ለማህፀን ግድግዳ ካንሰር ተጋላጭነት የሚጠቀሱ ናቸው። ከዚህም ለከፍተኛ ጭንቀት ይዳረጋሉ። ከዚህም የተነሳ ለከፍተኛ ድብርት ይዳረጋሉ። ይሄ ድብርት እየቆየ ሲሄድ ለተለያዩ አካላዊ ለሆኑ የጤና ችግሮች ሊያጋልጣቸው ይችላል። ነገር ግን ከላይ የተጠቀሱት የጤና ችግሮች በጣም አልፎ አልፎ የሚታዩ ናቸው። ፒሲኦኤስ ባላቸው ሴቶች ላይ በእነሱ ላይ ብቻ ሳይሆን በማንም ሴት ላይ ሊከሰቱ የሚችሉ ነገሮች ናቸው። ግን ተጋነው ፒሲኦኤስ ላላቸው ሴቶች ስለሚነገራቸው በአብዛኛው ፒሲኦኤስ ያላቸው ሴቶች በከፍተኛ ጭንቀት ውስጥ ነው የሚያሳልፉት ማለት ነው። እውነት ነው። ፒሲኦኤስ ያላቸው ሴቶች እንቁላላቸው አድጎ ብዙ ጊዜ ስለማይለቀቅ ኢስትሮጂን የተባለ ሆርሞን በሰውነታቸው ውስጥ ሊበዛ ይችላል። በዚህ ምክንያት የማህፀን ግድግዳቸው ሊወፍር ይችላል። ይህም መወፈር በጊዜ ሂደት ለቅድመ ካንሰር ኢንዶሜትሪያል ሃይፐርፕሌዥያ እንለዋለን፣ ለእሱ ሊያጋልጣቸው ይችላል። ይህም አልፎ አልፎ በጣም አልፎ አልፎ ወደ ማህፀን ግድግዳ ካንሰር የመቀየር አደጋ ይኖረዋል። በተለይ ደግሞ የሴቷ እድሜ ከ35 ዓመት በላይ ከሆነ፣ የወር አበባዋ በ3 ወር በ4 ወር እየተዛባባት የሚመጣ ከሆነ፣ የስኳር በሽታ ካላት፣ የኮሌስትሮል ችግር ካላት፣ እንደዚሁም ደግሞ በቤተሰብ እንደዚሁ ለካንሰር በሽታዎች ተጋላጭነት ካለ ከፍ ያለ ለቅድመ ካንሰር ተጋላጭነት ሊኖር ይችላል። ነገር ግን አብዛኛው ፒሲኦኤስ ያላቸው ሴቶች የማህፀን ግድግዳ ቅድመ ካንሰር የሚሆን የማህፀን ግድግዳ ካንሰር በጣም አልፎ አልፎ ነው የሚታይባቸው። በአብዛኞቹ ጤነኛ ሆኖ ነው የሚታዩት። በትንሹም ቢሆን ተጋላጭነት ካላቸው ደግሞ በቀላሉ መከላከል የሚቻልበት መንገድ አለ። ለምሳሌ ላይፍ ስታይል ሞዲፊኬሽን የምንለው አለ። የአኗኗር ዘይቤን መቀየር፣ አካላዊ እንቅስቃሴ ማድረግ፣ በሳምንት 3 ጊዜ ሊሆን ይችላል 4 ጊዜ ከ20 እስከ 30 ደቂቃ ሩጫ፣ ገመድ ዝላይ፣ ዋና መስራት ሊሆን ይችላል። ወይም ደግሞ አመጋገብ ቢቻል በምግብ ባለሙያ የተመራ በብዛት አትክልት፣ ፍራፍሬዎችን ማዘውተር፣ ካርቦሃይድሬት እና ጣፋጭ ቅባትነት የበዛባቸው ምግቦች ደግሞ እንዲሁም የታሸጉ ምግቦችን በመቀነስ ተጋላጭነትን መቀነስ ይቻላል። ሌላው ደግሞ የወር አበባን ለማስተካከል መሞከር ነው። እንግዲህ የወር አበባ ማስተካከል የሚቻልባቸው መንገዶች አሉ። በጣም የተለመደው መንገድ ፒልሶች አሉ፣ ወይም ደግሞ በተለምዶ የወሊድ መቆጣጠሪያ የምንላቸው ኢስትሮጅን እና ፕሮጀስትሮን የያዙ መድኃኒቶች አሉ። ረጅም ጊዜ እርግዝና የማይፈልጉ ከሆነ ኢስትሮጅን እና ፕሮጀስትሮን የያዘው በተለምዶ የወሊድ መቆጣጠሪያ የሚባሉትን ረዘም ያለ ጊዜ መውሰድ ለማህፀን ግድግዳ ቅድመ ካንሰር የሚሆን ካንሰር ተጋላጭነትን ሊቀንስ ይችላል። ረጅም ጊዜ ደግሞ መድኃኒት መውሰድ ለማይፈልጉ ሴቶች ለአጭር ጊዜ የሚወሰዱ ፕሮጀስትሮን የያዙ ፒልሶች አሉ። ለምሳሌ ፕራይሞሉት የምንላቸው አሉ። እነዚህን ለ5 ለ10 ቀን በየ2 ወሩ እርግዝና እንደሌለ እያረጋገጡ እነዛን መውሰድ አስፈላጊ ነው። ወይም ደግሞ ረጅም ጊዜ መውለድ የማትፈልግ ከሆነች አንድ ሴት በማህፀን የሚገባ ሉፕ የሚባል አለ፣ ወይም ደግሞ ኢንትራዩትራይን ዲቫይስ IUCD እንለዋለን። በተለይ ፕሮጀስትሮን ያለው ሌቫኖጀስትሪን ኮንቴኒንግ IUCD እንለዋለን። ያንን ማህፀን ውስጥ በማስገባት ለማህፀን ግድግዳ ቅድመ ካንሰር ይሁን ካንሰር ተጋላጭነትን በከፍተኛ ሁኔታ መቀነስ ይቻላል። ሌላው ተጋላጭነትን ለመቀነስ በየጊዜው ቼክ ማድረግ ሊያስፈልግ ይችላል። በአመት ሊሆን ይችላል፣ ወይም በ6 ወር ማህፀን ግድግዳን ቢቻል በማህፀን በሚገባ አልትራሳውንድ በማየት የማህፀን ግድግዳው ወፍሮ ከተገኘ በመጥረግና ናሙና በመውሰድ የቅድመ ካንሰር ችግሮች አሉ የሚለው ማወቅ ይቻላል። ስለዚህ ወደ ካንሰርነት ሳይቀየር በጊዜ ሊደረስባቸው ይችላል ማለት ነው። በአጠቃላይ ምንም እንኳን ፒሲኦኤስ ያላቸው ሴቶች በመጠኑ ለማህፀን ግድግዳ ቅድመ ካንሰር ተጋላጭ ቢሆኑም በአብዛኛው እነዚህን መከላከል ይቻላል አኗኗር ዘይቤን በመቀየር እና ከዚህ ባለፈ የተለያዩ የፒልሶች ኢስትሮጅን እና ፕሮጀስትሮን የያዙ መድኃኒቶችን በመውሰድ አጭር ጊዜ የሚወሰዱ ሊሆን ይችላል፣ ረጅም ጊዜ የሚወሰዱ ወይ በማህፀን በሚገባ በመውሰድ በቀላሉ መከላከል ይቻላል። ሌላው ደግሞ ክትትል ማድረግ በጣም አስፈላጊ ነው።
ነገር ግን ብዙ ፒሲኦኤስ ያላቸው ሴቶች ስለ ጤናቸው ጉዳይ ከጤና ተቋማት ስለማይጠፉ እንዲሁም ፒሲኦኤስ ከሌላቸው ሴቶች አንጻር ሲታይ የጤና ችግሮቻቸው ቶሎ ይታወቁላቸዋል። ይሄም ምን እድል ይሰጣቸዋል? ቶሎ የጤና ችግሮቻቸው እንዲገኙ ያደርጓቸዋል እና ይሄ ለጤና የሚሰጠውን ኬር ወይም ደግሞ እንክብካቤ የተሻለ ያደርግላቸዋል እና ለማህፀን ግድግዳ ቅድመ ካንሰር እና ካንሰር ተጋላጭነታቸው በጣም አነስተኛ ነው። በጣም ተጋኑ እንደሚወራው አይደለም። በፍጹም መጨነቅ የለባቸውም። መከላከያ መንገዶችን በመከተልና ክትትል በማድረግ 100% መከላከል ይቻላል ማለት ነው። እንግዲህ ፒሲኦኤስን በተመለከተ በሌላ ቪዲዮ እስክንገናኝ ሰላም ቆዩኝ። ዶክተር ምንተስኖት ማኅተመ ሥላሴ